አጋጣሚ የሚያምስጡታ ይሰጣል እና ምን ይሆን እስከዛ እንበል ባይሆን ቀጥ ብሎ ማየት አይቻልም። ምን ይሆን ቤተሰቦች እንግዲህ ሰርፕራይዝ ልደረግ ነው። እኔ ቪዲዮውን ጨርሼ ቻው ብዬ ነበር፣ ግን እንግዲህ ያው ሌላ አርዚቅ መጣልን፣ ሌላ ሰርፕራይዝ አለ። እንግዲህ ያው የደነጋገጥኩ ነው ትላለህ። እስኪ ሰርፕራይዜን እንግዲህ እኔም በጉጉት ልጠብቅ። ማይክ ጋር እንደዚህ አድርጌ ማይክሽን እየያዥ ምን ይሆን ልጄ ምን እንደሆነ አይተህ ንገረኝ። ናፍቆ እኮ ነው አየሁ። ኧረ እንኳን ይሄ የኔ ባባ በስማም ደስ ቆይተን 3 ቀን ያቃን አይኑ ጭፍና ነው እኮ ልክክ አለ። ና አባቴ ና ሰርፕራይዝ ነው አይተህ ንገረኝ። ግባ ምንድን ነው? አልናገርም። ኧረ ንገረኝ እባክህ። ሂድ ግባና ንገረኝ። ሰርፕራይዝ አይነን ጨፍነህ። እሺ ይኸው እሺ። በጣም እንትን ብሏል። ልዩዋ እንግዲህ በርቼ ጎበዝ። ሱቋ ደግሞ በጣም የሚያምር አሌክስ ሂደት አይዋለ በጣም አሻንጉሊት አላት። የስጦታ እቃዎች በጠቅላላ ሽቶ፣ ሰዓት ሰርፕራይዝ እናደርግልን። ዮኒ ካሜራ ጠባቂ ነህ። ቡቡሻ ካሜራ እንዳይነካ አልገባውም። እስካሁን ካሜራውን የነካው እስካሁን አዲስ ሆኖበት እናቱን ስላየ አዲስ ሆኖበት መቁጠሩን ቼክ እያደረግሽ ዮኒ መቁጠሩን ቼክ እያደረግሽ በጣም ነው የምታምረው። የራሱ እኮ ነው የራሱ የሽቶ ከዛ ደንግጣ እኮ ነው እንትን ነው ያድኖ አማረ ፎቶ ነው እዚህ ጋር ያለው። ደግሞ እንዴት ነው የሚያምረው ፎቶ! አየዋ ጸዳው ጽድት አድርጎ ወጣው። በስመ አብ እንትን ነው ደግሞ ይዛው ስትሄድ አሁን በሻንጣ ይዛ ትሄዳለች። ቀላል ነገር ናት። በጣም ታምር። ለአባቷ ያላት ቦታ የተለየ ነው። እኔ እንደውም የሆነ ሰዓት ላይ ማለት ነው ማዘር ትታያታለሽ እንደ ብዬ እስከመጠየቅ ድረስ በጣም ታደላለች። በእርግጥ በጣም ታደላለች። በጣም ወደ ፋዘር ነው ሰላም እንትን ስለ ማዘር ደግሞ በጣም ብታያት እውነትም ከዱባይ ነው የሚያመጡት። ይሄን ስጦታ እኮ እኔስ ምን አልኩ? እስካሁን 10 ደቂቃ ሆኖኛል እየጠበቅኩ ነው። እንግዲህ ምን እንደሚሆን ያው እንዲህ ነው የምለው። አሁን ቪዲዮ ላይ ኋላ ሳቀናብረው ረዝም ደቂቃ መጠበቅ የተነሳ ይጨፈን ኧረ ይልኝ ካሜራው በደንብ ገብቻለሁ። እስከዚህ ጥሩ ነው ልጄ። ወሰሜን ልጄ እንዴት ነው የሚከፈተው? በእናትሽ ኧረ ልጄ አዙረው እስኪ ቻርጀሩን አንሳና በስመ አብ
እኔና ታፈሪያ ችግሩን አይታዳመጠኝ ካሜራ አዙር ውሽ አዙር እስኪ ቡቡ ግን ትንሽ ደብረ አይደብረውም። ልጄን አፈልላ አብረን ነው ሰለብሬት የምናደርገው። በቃ አይፎን 14 ፕሮ ማክስ ቆይ ልጄ እንትን ልበለው። በስመ አብ ባጃጁ ጋር ውሰደው። ሂዱ ባጃጁ ጋር የእኔ አባት እንግዲህ አባጃጁ ሰጆጅዋ 3 ደቂቃ እዩ እንኳን መጣች ዛሬ። ቆይ እንደዚህ ባደርጋ ይሻላል። ልጄ ነው ወይኔ ይሄን ባቅ። ኧረ ቆይ ይችን አክሴል አድርገህ ዋው ያ በነገራችን ላይ ስጦታ ነበረኝ ግን ሻንጣዬ ባህር ዳር ሄዷል። ቡቡም ስጦታ ነበረው አልተረጋጋም። ይምጣሽ። ቆይ እኔ ይዤው እመጣለሁ። በጣም ደስ ብሎኛል። ሁለታችሁ በጣም ደስ ብሎኛል። ማርያምን በጣም አልጠበቅኩም። ሲጀመር አሁን ስልክ የሚይዝበት ቀን አይፎን ሩቅ ነው ብዬ ነበር። ችግሬን ተረድታ አይፎን 14 ፕሮ ማክስ ደግሞ 14 ፕሮ ማክስ በጣም ምርጥ አይፎን 14 ፕሮ ማክስ አዲስ ነው። 00 ነው። ይሄው ከአሁን በኋላ ያው ብቻዬን አልሄድም። ቤተሰቦች ቃል ገባላችኋለሁ። ዮኒ ጠብቀኝ። ያንቺ 14 ነው፣ የኔ 14 ፕሮ ማክስ ነው። ደግሞ የምወደው ከለር ነው። በቃ ግን ያኛውም ስልኬ እንደምወደው ታውቂያለሽ። አንቺ አትይው ባለ ሁለት አይራይ ልሰናበታት። ኧረ ተው እዚህ ናት። በጣም ተጋግጣ ተላለሳ ነበር። ያው ከለሯ አይሽው ይሄን ስለ እንደምወድ ስለምታውቂ ነው። ይቺ ደግሞ ኤስ 20 ፕላስ ከ5 ዓመት በላይ ያስኳት 4 ዓመት 5 ዓመት እና ባለ ሁለት አይነት አሁንም አልጥላትም። ስንቀሳቀስ በውጭ እቺ ነው የሚይዘው። ከቤቴ ብቻ የሰማችሁ እሺ ስንቀሳቀስ ይሄን ነው የሚይዘው። ያው እንትን እንዳትሉ ማለት ነው። የልጄ ሰርፕራይዝ ደግሞ ቆይ ላምጣው። ልጄ እንኪ ፍቅሬ የማይክ እንዴ ሰርፕራይዝ ይሆናል እኮ ይሆናል። ሲያምር በጣም የራስ እኮ አላየሁትም በደንብ እኔ እሱን ስልክ ሳይ ስልኬን ጠልቼዋለሁ። ብንቀያየር ጥሩ ነው።
ምን 13 የኔ ሰፊ ፕሮማክስ ይበቃሻል። ግን ያምራል እኮ ዋና ካሜራ። እኔ እንደውም እንደዚህ ሲልኩልኝ ሌላ የጠበኩት ሌላ አንሳኝ አይደለም ብዬ ነው ያገዛሁት። ግን ኦኬ እዚህ ነው የገዛሽው? አዲስ አበባ ነው 14 ኦኬ። ይሄ ፕሮማክስ ነው። ልክ እንደ ድለ ከስተምሪ ነው ጊፍት የላከልኝ በነገራችን ማረኝ በጣም ስለሚያከብረኝ በቃ እናጨበጭብ። አትሳቂ። ስታጨበጭቢና ስትስቂ ነው ልጅ እንትን የሚለው ማለት ነው። ቡቡ ደስ ይላል። የእናቴ ስልክ የለም ከዚህ በኋላ ያባቴ ስልክ የለም። የሚገርም ታብሌት ተገዝቶለታል። ታብሌት ተገዝቶልሃል። ለቻይ ተመቸኝ። ስጦታ ይሄ እዴ አረማ ታብሌት ወደ ኮምፒውተር ተቀየረ። እንደ ኮምፒውተርም እንደፈለገ ይሄ ብቻውን ያገለግላል። ለስማ ብቻውን ወይኔ ያባዝ በቃ አሁን ኩኩመር በዚህ ነው የምትይው ማለት ነው። ሲም ካርድ ምናምን ቡቡ በስጦታ በልጦናል። ሲም ካርድ ይዛ መደወል ትችላለህ ለልጅህ። ዋው በዚህ ደውላለሁ። በቃ ብራዚ እሺ ደውልለት በቃ። ዋው ስለዚህ እዚህ ይጀመርለት ኩኩመር ወደ ማን ይሰጠኝ። ለማንኛውም እኔ ሌላ ስራ አለኝ። ዩኒቨርሲቲ ልሄድ ነው። ማረኝ ቆንጆ ኬክ ቤት ኬክ ሽኩሮስ አይፓድ ወጥቶ ሳንዴ ቡቡሻ ዮኒ አሁን እኔ ብቻ አይደለም ቡቡሻ ነው የምጠብቀው። ቡቡ ሳይሆን ግን ሲጮህብህ ልመድ። ስጦታ የማይሰጥህ እንደዛ ከሆነ ቡቡሻዬ ይሄን ወደዛ በለው። ስጦታ አይሰጥህ እንድታጨበጭብ በቃ አጨብጭብ እስኪ፣ አጨብጭብ እስኪ፣ አጨብጭብ እስኪ። yes yes this is my phone brother ካሁን ይሄን አታገኙም። This is my iPad daddy. this is my iPhone brother ሹ ልጄ ኮንግራት አትለኝም እንዴ? እሺ በቃ እሺ። ሻይ ይሄን ነገር ግን ጠቅልዬ በወስዶ ደስ ይለኛል። እዚህ ጋር ለረባሽ ልጅ ይሄው ኬክ ብሎ በቃ ቪዲዮ ላድርገው ማለት ልጄ የእጅ ወርቅ ታደሰ ሰርፕራይዝ ትደረግ ነው። እንዴትም ይሁን ቀሚስ ልገዛላት ብል ታመጡልኛላችሁ ብላ አልገዛም አለች። ራልኩኝ እሷ ወደሻል ወደ ባህር ዳር ሂዷ ነው ሻንጣዋ። ስለዚህ ነገ ሲመጣ የአንዱን ሻንጣ ባህር ዳር ብለው ጻፉበት። ከዛ ባህር ዳር ሄደ ድጋሜ የእሱ ልብስ እንዳለ የት እንደሄደ ባህር ዳር